ሰዎች በስደት ላይ የሚሰሯቸውና መስራት የሌለባቸው ስህተቶች። ሰው በስደት እያለ መስራት የሌለበት የሚሰራውን ስህተት ይዤላችሁ መጥቻለሁ። በአንደኛ ደረጃ ግልጽ የሆነ ዓላማ አለማስቀመጥ የአብዛኛው ሰው ችግር ነው። ሴት እህቶቻችን በአረብ ሀገር፣ በተለያዩ የአውሮፓ ሀገራትን ሁሉንም የሚመለከት ነው። ሰው ከሀገር ለትምህርት፣ ለስራ፣ ለተለያየ ጉዳይ ሊወጣ ይችላል። ግን ከሀገር ሲወጡ የመጀመሪያ ዓላማቸው አድርገው የሚይዙት ከሀገር መውጣታቸውን ብቻ ነው። አንዳንድ ጊዜ ቤተሰቦቼን ለመርዳት፣ ራሴን ከችግር ለማውጣት ምናምን ሊባል ይችላል። ግን ያ በቂ አይደለም። ከሀገር ሲወጣ በተለይ ሰርቶ ለመለወጥ ከሆነና ወደ ሀገራቸው ተመልሰው የራሳቸውን ቢዝነስ ለመክፈት የራሳቸውን ህይወት ለማስተካከልና የራሳቸውን ህይወት ለመኖር ከሆነ ገና ሲሄዱ ጀምሮ መስራት የሌለባቸው ስህተት ነው። አንደኛ እዛ የምንቆይበት ጊዜ መገደብ አለበት። ስንት ነው? 3 ዓመት፣ 5 ዓመት፣ 10 ዓመት መታወቅ አለበት። ካልታወቀ እድሜያችንን፣ ጊዜያችንን፣ ገንዘባችንን እንድናባክን በር የሚከፍት ነገር ይሆናል ማለት ነው። ያልታቀደና ያልተገደበ ነገር መጨረሻ የለውም። አብዛኞቹ ሴት እህቶቻችን አረብ ሀገር ሄደው 20 ዓመት ለምን? ምን ማለት ነው 20 ዓመት? ይህም የሚሆነው ምክንያት ደግሞ እንዳልኳችሁ የተገደበ ጊዜና ዓላማ፣ ጥርት ያለ ዓላማ ባለመኖሩ ምክንያት የሚመጣ ችግር ነው ማለት ነው። ስለዚህ በአንደኛ ደረጃ መስራት የሌለባችሁ ስህተት በሀገራችሁ ስትወጡ እዛ የምትቆዩበትን ጊዜ መወሰን አለባችሁ። 3 ዓመት፣ 5 ዓመት፣ 6 ዓመት፣ 8 ዓመት፣ 10 ዓመት በግልጽ መታወቅ አለበት። ከዛ በላይ ከሆነ ግን አንደኛ አልታቀደም፣ ሁለተኛ ነገር ደግሞ የጊዜ የገንዘብ ብክነት ያጋጥመናል። የህይወት ብክነትም ተከትሎ ይመጣል ማለት ነው። በሁለተኛ ደረጃ ገንዘብ ያለ ፕሮግራም ማውጣት። ገንዘብ ያለ ፕሮግራም ማውጣት ማለት ምንድነው? ይህም ከመጀመሪያው ጋር የተያያዘ የሆነ ጎል የሌለው ሰው ገንዘብ ሲያገኝ ያለ አግባብ ያወጣል ማለት ነው። ሰዎችን፣ ቤተሰብን በመርዳት ሰበብ፣ በልብስ፣ በጌጣጌጥ ላልተገባ ወጪ ብክነት፣ ነገ አገኘዋለሁ በሚል ማለት ነው። ነገ የምታገኙት ገንዘብ ወይም ደግሞ በተደጋጋሚ በደሞዝ መልክ የምታገኙት ገንዘብ ሊባክን የሚችለው ዓላማ ከሌላችሁ ብቻ ነው። ዓላማ ካላችሁ ግን አይደለም ልታባክኑት፣ አይደለም ላልተገባ ነገር ልታወጡት፣ ለራሳችሁ ዓላማ እንኳን የምታገኙት ገንዘብ በቂ አይደለም። ዓላማ ካላችሁ ያ ገንዘብ ዲሲፕሊን ነው፣ ገንዘብ አለ። ምክንያቱም ከጊዜ ጋራ እና ከናንተ ራዕይ ጋር የተያያዘ ስለሆነ ላልተገባ ነገር የምታወጡበት አግባብ ትክክል አይደለም ማለት። ስለዚህ ሌላኛው የምትሰሩት ስህተት ገንዘብ ያለ አግባብ ማባከን ማለት ነው። ይህም ደግሞ የሚመጣው ከምንድን ነው? ትክክለኛ ራዕይና ዓላማ ወይም ግብ አለማስቀመጥ እና ካለመኖር ጋር ይያያዛል ማለት ነው። በሶስተኛ ደረጃ የልፋታችሁን ውጤት ለለውጥ ሳይሆን ለፍጆታ መዋል። ይህም አሁን ከሁለተኛ ጋር የተለያየ ነገር አይደለም ማወራው፣ አንድ አይነት ነገር ነው። ለፍጆታ መዋል፣ ፍጆታ ለሚያልቅ ነገር ለፍጆታ ማዋል። ቅድም ጠቅሼዋለሁ። ለልብስ፣ ለተለያየ ነገር ብናደርገውም ባናደርገውም ብዙ በእኛ ህይወት ላይ ለውጥ ለማያመጣ ነገር ገንዘባችንን ያገኘነውን ለፍተን ያገኘነውን ገንዘብ ለፍጆታ ማባከን ማለት ነው። ይሄ እዚህ ውስጥ ቤተሰብም አለ። የቤተሰብ ተጽዕኖና አስተዋጽኦ ትልቅ ነው። አብዛኞቹ እህቶቻችን ኑሮዬን ለመለወጥ ነው ማለት ዓላማ አይደለም። በምን አይነት አግባብ ነው የምንለወጥ? ምንድን ነው የምንፈልገው? ምን ለመስራት ነው? ምን ለማስተካከል ነው? መረዳዳት ባህላችን ነው። ግን መረዳዳት ያለብን እኛንም ቤተሰቦቻችንን ቋሚ ድሃ በሚያደርግ መልኩ አይደለም። እኛ በእግሮቻችን ከቆምን ለምሳሌ ለወንድሞቻችን ለእህቶቻችን እንረዳለን። ግን ያ እርዳታ የማይሞላ ጉድጓድ፣ ሳይንሳዊ ባልሆነ መንገድ፣ ባልተጠና መንገድ፣ እነሱንም በማይለውጥ መንገድ፣ እነሱንም ዘላቂ ጥገኛ በሚያደርግ መንገድ እንረዳዳለን ብለን የምናስበው ያ ግን ትክክል አይደለም። ለነሱ ስራ መፍጠር አንድ ዓላማ ነው። ምክንያቱም አሳ ከሚመገበኝ ይልቅ አሳ መያዝ ያስተማረኝ ባለውለታዬ ነው የሚባል አባባል አለ። ለእናንተም ሳትሆኑ ለቤተሰቦቻችሁም ሳትሆኑ ከዛ የምትልኩት ጥሪትና እርሾ ለነሱ ወይ ንግድ ወይ ቢዝነስ ከፍተው ወይ የራሳቸውን ስራ ሰርተው
የሚለወጡበትን መንገድ ብታስተካክሉ አንደኛ ለእናንተ እፎይታ ይሰጧችኋል። እናንተም ራዕያችሁና ዓላማችሁን ማስተካከል ትችላላችሁ። ለወንድማችሁ ስራ ብትፈጥሩለት ሰርቶ ራሱንም ቤተሰቡንም የሚረዳበትን መንገድ ይፈጠርለት፣ ይሄ ዓላማ ሊሆን ይችላል። ለእናንተም ለነሱ የጊዜ የገንዘብ ብክነትን ይቀንስላችኋል ማለት ነው። ስለዚህ ስትረዳዱ ሁለታችሁንም በሚጠቅም መንገድ እነሱን ዘላቂ ተደጓሚና ጥገኛ በማያደርግ እናንተም ደግሞ እድሜን ጊዜን በሚያባክንና እናንተ ቆይ ይሄን አድርጌ ያንን ሞልቼ እያላችሁ 5 ዓመት 10 ዓመት ከመጀመሪያው ካልኩት ጋራ የሚቀራረብ ነው። የእድሜ ብክነትን የሚያመጣው የታቀደ እቅድና ጊዜ ባለመኖሩ ገንዘብንም ጊዜንም ያባክናል ማለት ነው። እዚህ የምታግዙትና የምትሰሩትን ስራ ለቤተሰቦቻችሁ የምታደርጉት እርዳታ በእውቀትና በምክንያት ላይ የተመሰረተ መሆን አለበት። እኔ ይህንን ፕሮግራም ለመስራት ካነሳሱኝ ነገሮች አንዱ በዙሪያዬ ብዙ ሰዎች አውቃለሁ። ብዙ ነገራቸውን ራሳቸውን ያጡ እህቶች አሉ እና ለነሱ በቂ እውቀትና ግንዛቤ ያስፈልጋቸዋል። ዝም ብሎ መስራት ብቻ ሳይሆን ለምንድን ነው የምንሰራው? ለማን ነው የምንሰራው? እስከ መቼ ነው የምንሰራው? ይህንን እስካልመለስን ድረስ የኛ ልፋት ምንም ትርጉም አይኖረውም ማለት ነው። ብዙ እህቶች ህይወታቸውን አጥተዋል፣ ትዳራቸውን አጥተዋል፣ ቤተሰቦቻቸውን አጥተዋል። በራሳቸው ገንዘብ ባሎቻቸው ሌላ ሚስት አግብተዋል። እነሱ እዛ እየለፉ እዚህ ባሎቻቸው በስነ ስርዓት በእነሱ ብር ሌላ ሚስት አግብተው ይኖራሉ፣ ተደላድለው ይኖራሉ። እነሱ ግን ቤት አለን፣ ልጅ አለን፣ ትዳር አለን ብለው ሲመጡ ምንም ነገር የላቸውም። ከዚህ በላይ መራር እውነት በምድር ላይ የለም። ከዚህ በላይ የሚያሳዝን ነገር በምድር ላይ የለም። ስለዚህ በፕሮግራም በእቅድ በዓላማ መስራት ይኖርባችኋል። እነዚህ ስህተቶች ፈጽሞ መሰራት የሌለባቸው ናቸው። በአራተኛ ደረጃ ይታወቃል። በተለይ ሴት እህቶቻችን ከሀገር ውጭ ያላችሁት ብዙ የሰው ናፍቆት አለ። ሰው ይርባል በደንብ። ከዚህ የተነሳ ያገኙትን ሰው በሶሻል ሚዲያ ማውራት፣ ካገኙት ሰው ጋራ ቤተሰብ መሆን፣ ማን እንደሆነ የማያውቁ ይህንን ደግሞ ሆን ብለው የሰለጠኑ የሚመስሉ ሰራዊቶች አሉ እና የማያውቁትን ወንድ ድምፁን ብቻ ሰምተው ወይ ደግሞ ፎቶው የእውነት ይሁን የውሸት ይሁን ፕሮፋይል አይተው የሚያፈቅሩ እና ፍቅር ውስጥ ገብተው እሱ አይደለም የሚገርመው ገንዘባቸውን ለማያውቁት ሰው የሚሰጡ። እንደው ለቤተሰብ እንኳን አንድ ነገር ነው፣ ለቤተሰብ ነው ሊባል ይችላል። ምንም እንኳን እኔ ቅድም ባልኳቸው ምክንያቶች ማልስማማበት ነገር ቢኖረኝም እንደው ለምታውቁት እንደው ላክስታችሁ ልጅ፣ ለወንድማችሁ ልጅ፣ ለቤተሰባችሁ፣ ለእናታችሁ፣ ለወንድማችሁ፣ ለአባታችሁ አድርጋችሁ አንድ ነገር ነው። ለማታውቁት ሰው አንድ ቀን እንኳን በአካል አይታችሁት ለማታውቁት ሰው ወደድኩኝ አፈቀርኩኝ ብሎ ለፈለፈ ብላችሁ ገንዘባችሁን የምትሰጡ እና ብዙ ሴቶች በእንደዚህ አይነት ነገር ይበላሉ፣ ጊዜያቸውን ገንዘባቸውን ያባክናሉ ማለት ነው። ይሄ ደግሞ ፈጽሞ መሰራት የሌለበት ስህተት ነው። ተውት። የማታውቁት ሰው የምታውቁትን እንኳን በእጆቻችሁ ላይ ይዛችሁ ባቆያችሁ። ስለዚህ በፍጹም መስራት ከሌለባችሁ ስህተቶች ውስጥ ይሄኛው በጣም አደገኛው ነው። አንደኛ ስትሄዱ ግልጽ ዓላማ ማስቀመጥ ከጊዜ ጀምሮ ይበጀታል። ጊዜ ባጀት ነው። ለሰው ልጆች ጊዜ ማለት የህይወት ዋና ክፍል ነው። ጊዜ ገንዘብ አይደለም፣ ህይወት ነው። ጊዜያችሁ የሚባክነው ደግሞ ዓላማ ስለሌላችሁ ነው። ያስቀመጣችሁት ግልጽ ዓላማ ስለሌላችሁ ነው። ጊዜያችሁም ገንዘባችሁም አንድ ላይ የሚባክነው እና ገንዘብ ያለ ፕሮግራም ማውጣትም የሚመጣው ጊዜያችሁ ስላልተገደበ ነው። ባይ ዘ ዌይ ሰው ለራሱ ሲሆን ነው ለሌላ ሰው የሚሆነው። ሰው ራሱን ሲወድ ነው ሌላውን የሚወደው። ራሱ ያልቆመ ሰው ሌላውን ሰው ማቆም አይችልም። መጀመሪያ እናንተ መቆም አለባችሁ። ለዛ ደግሞ ዓላማና ራዕይ ያስፈልጋችኋል። ዓላማና ራዕይ ከሌላችሁ ልፋታችሁ ከንቱ ነው። አንዳንድ ጊዜ ገንዘብ ራሱ ምንም እንደማያስፈልጋችሁ የምታስቡበት ጊዜ አለ። ያ ፊሊንግ የሚመጣው ከምን ውስጥ ነው? ዓላማና ራዕይ ከማጣት ነው። ጊዜያችሁን ስላልገደባችሁ፣ ፕሮግራም ስለሌላችሁ ሁሉ ነገር ይሰለቻችኋል። የምታስቡን ነገር አጭር ይሆናል። ልብሱንም ጌጣጌጡንም ሰበሰባችሁ፣ ዘመድ እናፈራለን ብላችሁ ገንዘባችሁን አወጣችሁ። መጨረሻ ላይ ግን ምንም ነገር አይኖራችሁም። ተስፋችሁ የጨለመ ይሆናል መጨረሻ ላይ። ይህን የሚያመጣባችሁ ደግሞ የህይወት ዓላማና ግብ ማጣት ነው። ከምንም በላይ ይሄንን ስህተት በውጭም ያላችሁ እንደገና አሁን በስደት ህይወታችንን እንቀይራለን ወይም ደግሞ እዛ ሄደን እንቀይራለን ብላችሁ የምታስቡ ሰዎች፣ እህቶች፣ ወንድሞች ይሄን ነገር ትኩረት ስጡበት። ያለ ዓላማ መስራትም አለመስራትም ገንዘብ ማግኘትም አለማግኘትም ልዩነት የለውም። ስለዚህ ዓላማ ይኖራችሁ፣ በርቱ። እግዚአብሔር ከእናንተ ጋር ይሁን። ላይክ፣ ሰብስክራይብ፣ ሼር አድርጉ። ይህ የእውነተኛ ለውጥ ፈላጊዎች ቤት ነው። ወንድማችሁ መብሬ ነኝ። ሰላማችሁ ይብዛ።